ታድዬ ነው አቤት በጣም ነው የደነገጥኩት። ደህና ነው አለው። እግዚአብሔር ይመስገን። ኑርልኝ፣ ሁሌም በደስታ ነው ሰላም ጤና ይስጥልኝ። እንዴት ናችሁ? እስቲ ሰላም ነው? እንዴት ነህ? ሰላም ነው አለ ነው። ሰላም ነው አለው። ሆዚ ሰላም ነው አለን። እስቲፎ ሰላም ነው አለ ነው። በቪዲዮ ውጡ። ድምፁን ራሱ ሰምቼ ልፈርጥ ነው አይደለም። በቪዲዮ ልውጣ። ወጆዋለች በጣም በጣም በቃ እኔ በህይወቴ እንዲወድጅ አላውቅም። ምኑ ደስ ይልሻል? ሁሉ ነገሩ፣ ሰው ጩኸቱ ደስ ይላል። ጩኸቱ ሳይቀር ለአንድ ደቂቃ ብታገኙ ወይም ለ10 ደቂቃ ምን አይነት መልዕክት ታስተላልፊለታለሽ? በአካል እኔ የሆነ ቡጭቅጭቅ አድርጌ ስጋውን ሁሉ ሲወስድ እኔማ ጠርጥሬ እኮ ነው የገባው። ለሊት 6 ሰዓት እኮ አለፈ። አምላክ ኢየሱስ ቡጭቅጭቅ አድርጌ እድሉን አታገኝም። ድጋሚ ላታገኙ ያለሽ የሚሰማሽን ስሜት ሼር አድርጊው። ናሆሜም ሊተኛ ስለሆነ ንገሪውና ይተኛ። ናዝሬት ይዘህልኝና በእናትህ ናዝሬት አምጡልኝ። ፍቅረኛ አለሽ? ባለትዳር ነሽ? ያረ ምንም የለኝም። ምንም የለኝም። እኔ አለኝ። ይቅርታ እኔ አለኝ። ችግር የለውም። የፈለገውን ሆንለታለሁ። ኧረ እኔ አለኝ ፍቅረኛ። ቆይ አንተ ዝም በል እስኪ። እያወራታል እንዴ ናሆሜ? እንዴ እናቱ የለውም እና ችግርም የለውም እኮ ናሆሜ። በሰው መወደድ ማለት መታደል ነው። የምሬን ነው። እና ደብረ ዘይት የት አካባቢ ነሽ? አጋጣሚ ናዝሬት። በቃ ችግር የለውም። ይዘነው እንመጣለን። ፎዝዬ እድሜሽ ስንት ነው? 25 ስማ፣ በ2 ዓመት ነው በርቹ። አንድ አይነት ነው ይችላል። ችግር የለውም። እንዴ አይደብርሽ? ስቲፎ አመሰግናለሁ። አውሩ በቃ ነው የሚያውራታ። በቃ እኔ እየጠየኳችሁ ነው። ይዛችሁልኝ ነው። ካልሆነ ነው እኔ እንደመጣልፍ ነው። ይህን የሚያል ሰውዬ እንዴት ትጠልፊዋለሽ? አሁን ስሜትሽ የምር ተናገሪ። ላታጊራሱ አይገባልሽም እንኳን ልጠልፊ። ሰሚ አንድ ዘዴ ልንገርሽ። እሺ አዲስ አበባ ነይና እኔ የሚሆንበትን ሰፈሩን ነግርሻለሁ። እዛ ሰፈሩ ጋር የሚሸት ምግብ አምጪ እያለ ይመጣልሽ። አልስተገጠሽ ናዝሬት ዘጂ በቃ ይፈልግ ተው ጆዬ፣ በእናትህ ሆዳም አትበድብኝ በእናትህ። ኧረ ይግባሽ እንዳይበላሽ እያለሽ ነው ማለት ወጥ ከነክ ይበላሻል። አንቺ የምትወጁ ከሆነ አዲስ አበባ ነው ይለት አለቀ። እሱ ናዝሬት እንዴት ነው የሚመጣው? የምልሽ ፎዚ ምን አለሽ በስምሽ? አሜሪካ ነዋሪ ነች እኮ። አትቀልድ እግዚአብሔርን። ውሸት አቤት መታ ነው እንዴ ፎዚ? እንዴ እስቲፎ ሊመቻቸው ነው መሰለኝ ነው እንዴ ፎዚ? ንገሪኝ ፎዚ። እንዴ ፎዚ እና ምን አስነክቶሽ ነው እዚህ ቁሪ ማባሪያ ስር የጣለሽ? እንዴ አንቺን የመሰለ ልዕልት ፕሮፋይል ያለው እኔ ነኝ እንዳትዪ ነው የምፈራው። ሆያትሽ ደብብኝ። ኧረ እኔ እናት እንዴ ግን ተረዳሁሽ። እኔም እዛ ጥቁር አሜሪካ ነው የመጀመሪያ ፍቅረኛሽ ማነው? እሱም መሰለሽ አይደለ?
አዲስ አበባ ነው የሚኖሩ። አልተመቸውም። ከዛ ነው የጠቆረው። ይስቅራሱ ናዝሬት ትመጣላችሁ? ናዝሬት የምር ይዤው እመጣለሁ። ከዛ የት ነው የምናርፈው? የፈለጋችሁበት ችግር የለውም። እኔ ቤትም ማረፍ ትችላላችሁ። አይ ሰው ቤት አናምንም። ሩም ይሻላል ብሎ ነው ቴክስት ያደረገልኝ። አሁን ከላይ ቴክስት ላይ ያደረገልኝ ነው። ከስር ወይ ጻፍሽን ከላይ አታውረኝ። ችግር የለውም። እሺ እናንተ ቀን አብረን እንውልና እናንተ ሩም አስገብቼ እኔ ወደ ቤት ሄዳለሁ። እሺ ኧረ ችግር የለውም። በቃ ስለዚህ መቼ እንምጣ ፎዚዬ? ደስ ያላችሁ ቀን ማለት ሰው ይኖራል? ብቻሽን ነው የምትቀበይን ወይስ እንዴት ነው? የት ማን ጋር ነው ያረፍሽው? እንደፈለጋችሁ። እኔ ቤተሰብ ጋር ነኝ። ቤተሰብ ጋር ነኝ። በቃ እንግዲህ እሺ፣ መጀመሪያ ጆሲ መጥቶ ቼክ ያደርግና ቀጣይ እንመጣለን። ፍራ ኧረ አይደለም ሳምፕል ጆሲ ነው የምንልከው እኮ አንዳንዴ። ለዛ ነው ጥቁር ወንድ ፌቨራይትሽ ነው ማለት ነው። ጥቁር ወንድ ይመችሻል ማለት ነው። እኔ በህይወቴ ወድጄ አላውቅም። የመጀመሪያ ነው። አሁን ይመቸው። ስንት ጊዜ ሆነሽ እንደዚህ አይነት ስሜት ውስጥ ካለሽ? ቆየው ማለት ነው። አሁን ወራቶች ምናምን ደግሞ ጭራሽ እየባሰብኝ መጣ። በቃ ቀልድ ነው የሚያደርገኝ። 500 ሺህ በኋላ 500 ሺህ በፊት አይ በፊትም ነው የምወደው፣ በጣም ነው የምወደው። ከዛም ኮራ እንዴ እኔ 500 ሺህ ማለት ነው መንሱር ባይሰጠው መንሱርን እንትን ብዬ ስጠው ብሎ ነበረ። በራሴ ልሰጠው ማለት ነው። ምን መንሱር 500 ሺህ ባይሰጠው እኔ ራሱ ሰጠው ነበረ። ምን ጣጣ አለው? እስቲ የፈጠነ ፕሮፋይል አለ። ይሄ ነው መጨመርም ይቻላል፣ ችግር የለም። ሆዚ በሲክስ ገባሽ አይደለ? መጨመርም ይቻላል። 500ውን እኮ ናልኝ ናዝሬት ከመጣችሁ እኔ ምንም እሰጣለሁ። ዘንድሮ ጊዜው ከፍቷል። ግን የምር ደስ ሲል እንደዚህ በሶሻል ሚዲያ ሰው መገናኘት ምናምን። ድሮ እኛ በድሮ ጊዜ ተራራ ላይ ወተን ምናምን ነው ከሰው ጋር የምንጠራረው። አሁን በዚህ መልኩ እንዲህ ተለውጦ በማየቴ ደስ ብሎኛል። የምር ፎዚዬ ሪስፔክት። ናኦሚ ደግሞ አይታማም እንግዲህ ዋና ምናምንም ይችላል። እዛው ደብረ ዘይት ነው ናዝሬት